ይስጥልን ውድ የማራኪ ጤና ተከታታዮች፣ ዛሬው በማራኪ ቅምሻ ሰዓታችን የበዓል ሰሞንን በማስመልከት የበዓል ሰሞን ምግቦችን ከጤና አንጻር ምናይ ነው የሚሆነው። በበዓላት ሰሞን ጤነኛ ባልሆነ የምግብ ስርዓትና በሚፈጠር የምግብ ለውጥ ምክንያት ብዙ ሰው አዳዲስ የህመም ስሜት ሲሰማ ወይም ነባር ህመሙ ሲባባስበት ማየት የተለመደ ነው። በበዓላት ሰሞን በአብዛኛው ማህበረሰባችን ዘንድ የተለመዱና ቤት ውስጥ ከማይጠፉ የምግብ አይነቶች ውስጥ ዶሮ ወጥ፣ ቁርጥ ወይም ጥሬ ስጋ፣ ክትፎ፣ ጥብስ እና የመሳሰሉትን መጥቀስ ይቻላል። ከነዚህም የምግብ አይነቶች ውስጥ ዶሮ ወጥ ወይም በዶሮ ወጥ መንገድ የሚዘጋጁ ምግቦችን አንስተን ከጤና አንጻር የሚያስከትሉትን ችግር ለማየት እንሞክር። ዶሮ ወጥን ለመስራት ከምንጠቀምባቸው ግብአቶች ውስጥ ሽንኩርት፣ በርበሬ፣ ዘይት ወይም ቅቤ እና ሌሎች ቅመማ ቅመሞችን መጥቀስ ይቻላል። የዶሮ ወጥ ዝግጅት ሂደት በከፍተኛ ሙቀት ዘይትን በማጋል ሽንኩርትና ሌሎች ግብአቶችን ለረጅም ጊዜ ማቁላላት ወይም ማብሰልን ይጠይቃል። በዚህ ሂደት በሽንኩርትና ሌሎች ግብአቶች ውስጥ የሚገኙ ሙቀት መቋቋም የማይችሉ ለጤና እጅግ በጣም ጠቃሚ የሆኑ ቫይታሚኖችና ውህዶች ሊጠፉ ወይም ሊቀንሱ ስለሚችሉ ከምግቡ ተገቢውን ጥቅም አናገኝም። በተጨማሪም የምንጠቀመው ፈሳሽ ዘይት ውስጥ የሚገኘው ሲስ ተብሎ የሚጠራው ጤነኛና ተፈጥሯዊ የዘይቱ ክፍል ትራንስ ወደሚባል እጅግ መርዛማ ቅባት ይቀየራል። ከዶሮ ወጥ በተጨማሪ ይህ መርዛማ ቅባት በተጠበሰ ስጋ ወይም አሳ፣ ቺፕስ፣ ሳምቦሳ፣ ቦምቦሊኖ እና በመሳሰሉት ምግቦች ውስጥ ይገኛል። ሌላኛውና ዋነኛው የትራንስ ቅባት መገኛው ሰው ሰራሽ የአትክልት ቅቤ ነው። አንዳንድ የዘይት አምራቾች በተለያየ ምክንያት በከፍተኛ ሙቀትና ግፊት ሃይድሮጀነሬሽን የሚባል ሂደትን በመተግበር ፈሳሽ የአትክልት ዘይትን ወይም ጠጣር ሰው ሰራሽ የአትክልት ቅቤ ይቀይራሉ። በዚህ ሂደትም ከፍተኛ መጠን ያለው ትራንስ እና ሳቹሬትድ ቅባት ይፈጠራል። እነዚህ የቅባት አይነቶች ፓርሻሊ ሃይድሮጀነሬትድ ኦይል በመባል የሚታወቁ ሲሆን ጤና ላይ በሚፈጥሩት ከፍተኛ ችግር ምክንያት ብዙ ሀገራት እገዳ ወይም ክልከላ የተደረገባቸው FDA 2020 ቢሆንም በእኛ ሀገር ግን በሰፊው እየተመረቱና ለተጠቃሚ እየቀረቡ ይገኛሉ። በብዙ ጥናቶች እንደተረጋገጠው ትራንስ ቅባት ወይም ትራንስ ፋት ኤልዲኤል ተብሎ የሚጠራውን መጥፎ ኮሌስትሮል ወይም ባድ ኮሌስትሮል እና TAG የሚባለውን የቅባት አይነት በመጨመር HDL ተብሎ የሚጠራውን ጠቃሚ የኮሌስትሮል አይነት በመቀነስና የኢንሱሊን መጠንን በመጨመር የደም የኮሌስትሮል መጠን በከፍተኛ ሁኔታ እንዲጨምር ያደርጋል። የደም ግፊት፣ የልብ፣ የስትሮክ እና የስኳር በሽታ ተጋላጭነትን ይጨምራል ወይም ችግሮቹ እንዲባባሱ ያደርጋል። ሌላኛው ለጤና ጎጂ ናቸው ከሚባሉት የቅባት አይነቶች ውስጥ አንዱ ሳቹሬትድ ቅባት ወይም ሳቹሬትድ ፋት ነው። እነዚህ የቅባት ወይም የዘይት አይነቶች በመደበኛ አካባቢያዊ ሙቀት የመርጋት ባህሪ ያላቸውን እንደ ቅቤ፣ ጮማ ስጋ፣ የሚረጋ ዘይትና የመሳሰሉትን ያጠቃልላል። ሳቹሬትድ ቅባት የትራንስ ቅባትን ያክል ባይሆንም በብዛት የሚወሰድ ከሆነ ኤልዲኤል ተብሎ የሚጠራውን ኮሌስትሮል በመጨመር የልብ ጤናን ያውካል። ስለዚህ የኮሌስትሮል፣ የስኳር፣ የግፊት፣ የስትሮክ፣ የልብና ተያያዥ የጤና ችግሮች ያሉባቸው ከሆነ በምግብ በሚገኘው ጊዜያዊ ደስታና እርካታ ይልቅ ከላይ የዘረዘርናቸው ምግቦች የሚያስከትሉትን አሉታዊ ተጽዕኖን በመረዳት አለመመገብና በምትኩ በውሃ የተቀቀሉና ለጤና ጠቃሚ የሆኑ ቅመማ ቅመሞች የተጨመሩባቸው እንደ አሳ፣ የዶሮ፣ የደረት ስጋና እንቁላል መመገብ የሚመረጥ ሲሆን የተቀነባበሩ ዘይቶችንና ሰው ሰራሽ የአትክልት ቅቤ ከመጠቀም ይልቅ ተፈጥሯዊና ጤነኛ የቅባት ምንጭ የሆኑ እንደ ተልባ፣ ሱፍ፣ ሰሊጥ፣ አቮካዶ፣ ኦቾሎኒና የመሳሰሉትን መጠቀም ይመከራል። ምግብ መድኃኒትም መርዝም ነው። ለይቶ መጠቀሙ ደግሞ የኛ ፈንታ ነው። እያንዳንዱ ጉርሻ ጤና ላይ በጎ ወይም አሉታዊ ተጽዕኖ ይፈጥራል። ለዛሬ ማራኪ ቅምሻ በዓልና አመጋገባችን ምን መምሰል እንዳለበት አጋራናችሁ። ማራኪ ጤናም ለእናንተ መልካም የበዓል ሰሞን ጤናማ አመጋገብ እንድትመገቡ ይመኛል። መልካም ጊዜ።